የዛች የክብነሽ ልጅ የሳሙኤልን ጉድ ሰማ። ሳሚ ምን ሆነ? ምንም ያክል ቃጭኖ ሲኖትራክ እየከነፈ መጣ እና ገጨው ይነካው ነፋስ ሲቀረው ነው አለ የቆመው እና ተረፈ። ያንን ተረፈ። ግን ምን ዋጋ አለው? በሳምንቱ ደግሞ መቼም ያዘዘው አይቀርም። አራተኛ ፎቅ ላይ የለሰነ ድንገት አዳልጦት ነው አሉ። ወደቀ። ጓደኛው ነው አሉ እጁን ይዞ ያተረፈው። እና ተረፈ። ምን ዋጋ አለው? የዛኑ ቀን ማታ በቃይ መረረኝ ብሎ ያንን የሚያክል ኤሌክትሪክ ሆነ ብሎ ሄዶ በርጠብ እጁ መያዝ የትራንስፎርመር ገበል ምን ሳሚና እንዴት ሆነ? ስጋውን ጥብስ አድርጎ ሊገለው ነበር። ደግነቱ መብራት ተረኛ ስለነበሩ እርሱም አልያዘውም ማለት ነው። እና ምንም አልሆነማ። በኋላማ በቃ ቤተሰቦቹ ተሰብስበው የቲክቶክ ትምህርት ኮሜዲያን እሸቱ ጋር አስመዘገቡት። እሱን ተምሮ አሁን ይኸው 10,000 ሰው ሊደርስልኝ ነው።